ቆንጆ በሰው ሀገር የምትኖሪ እንደኔ ከርታታዋ ሰው ሀገር የምትኖሪ በሰው ቤት የምትንከራተቺ እንደኔ በሰው ኮሽና የምትንከራተቺ እኔ አንድ ነገር ልንገርሽ። ትላንትና እድሜሽን፣ ሰዓትሽን፣ መልክሽን፣ ልጅነትሽን፣ ውበትሽን የበሉት ይበቃል። አሁን ግን ለራስሽ ኑሪ። ያለፈ አልፏል። የፈሰሰ ውሃ አይታፈስም። ግን አንድ ነገር ልንገርሽ፣ አሁን ነው ጊዜሽን መጠቀም ያለብሽ። ንቂ። ከእንቅልሽ መንቃት አለብሽ የኔ ቆንጆ። ንቂ። እራሽን ጠብቂ። ባዝሊንም ቢሆን ተቀብተሽ እቺን ባዝሊንም ቢሆን ተቀብተሽ እራሽን ጠብቂ። አላህ እየጠበቀሽ አንቺን እራስሽን ጠብቂ። በቃ ትላንትና ያለፈ ነገር አልፏል አይደለ? የትላንትናውን እያሰብሽ ራስሽን አትጉጂ። በጭንቀትም ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል። ጭንቀት ደግሞ እብደት ያመጣል። የኔ ቆንጆ እኔ አንድ ነገር ልንገርሽ፣ ጭንቀት እብደት ያመጣል። አደራሽን ራስሽን ጠብቂ። በሰው ሀገር እንዳትንከራተች፣ እናትሽ እንዳታለቅስብሽ፣ ልጅሽ ያለ እናት እንዳይቀር ራስሽን ጠብቂ። ለልጅሽ ዳና እናት ሆነሽ ጀግና እናት ሁኚ። ለእናትሽ ደግሞ ዳና ልጅ ሁኚላት። ጀግና ልጅ ሁኚላት። ራስሽን ጠብቂ። ከምንም በላይ ራስሽን ጠብቂ። የትላንትና ያለፈው አልፏል። ለማንም ግድ እንዳይሰጥሽ። ባይዘዌ እኔ አንድ ነገር ልንገርሽ፣ ለአንቺ ማንም ግድ የለውም። ስለ አንቺ ማንም አይጨነቅልሽም። አንቺ ካልተጨነቅሽ፣ አንቺ ራስሽን ካልጠበቅሽ፣ አንቺ ለራስሽ ካላሰብሽ ማንም አያስብልሽም። ስለዚህ ራስሽን ጠብቂ፣ ንቂ። በቃ መንቃት ነው ያለብሽ። እኛ አረብ ሀገር ያለነው ሰዎች መንቃት ነው ያለብን። የምሬን ነው። ብዙ ነገር እናሳልፋለን አውቃለሁ። በሰው ቤት፣ በሰው ሀገር ብዙ ነገር፣ በሰው ኩሽና ብዙ ነገር እናሳልፋለን። ግን በርቺ ብቻ፣ ሁሉ ነገር ያልፋል። ግን አሁን ነው መንቃት ያለብሽ። እድሜ ይሄዳል፣ መልክ ይጠፋል፣ ብዙ ነገር አለ፣ ማታመም አለ፣ ብዙ ነገር አለ። ግን ለዛም አታባክኝ እባክሽን። ትላንትና ያባከንሽው ይበቃል። አሁን ግን ለራስሽ ነው መቆም ያለብሽ። ሁሌ ለሰው አትኑሪ። አይሰለችሽም እንዴ? ለሰው አትኑሪ። እስቲ ለራስሽ ደግሞ አንድ ቆም ብለሽ አስቢ። እስቲ ለራስሽ ቆም ብለሽ መልሰሽ ለራስሽ ኑሪ። ትላንትና ለሰው ምን ብለሽ ኖረሻል? ትላንትና ሰው ምን ይለኛል ብለሽ ኖረሻል። አሁን በቃሽ። ለአንቺ የሚጨነቅልሽ የለም። ራስሽን መውደድ ያለብሽ አሁን ነው። አሁን መንቃት አለብሽ። አንቺስ